ዲቁና አለ። ኧረ በስመ አብ ተበላሸ ነገር። በትዳር አልያዝክም አይደል? ቀምታ ናለች። ይለፈኝ ና እስኪ ና እዚህ ትጫወት ና ወይ አንተ እዚህ ቁጭ ብለህ ቆይ የለም የማንህ አላልኩም። አንተ ጠየቅኩህ። ትምህርት ምንድን ነው? አሁን ዜማ ነው ቅኔ ነው? ዜማ አድርሰሃል? ገና ነኝ ይላል። ምን ነው ገና? በበረት የተወለደው ሕፃን መሐንዲስ ሆነ። ደስ ይበላችሁ። ይሰማል አይደል? ሁለት ነገር ነው እንዲህ በዓል ሲከበር፣ ዓመታዊ በዓል ሲከበር ዓላማችን ሁለት ነገር ነው። አንደኛው ያው የቀኑ በዓሉን ሁላችን ማወቅ ይገባናል። ሁላችን ምክንያቱም ለምን እንደመጣን ምን እንደምናገኝ ማወቅ ግድ ነው። ያ ደግሞ የሚሆነው ታሪኩ ነው። ታሪኩን ሁላችን ምስጋናው እንዳለ ነው፣ የዘወትር ነው። አሁን ምስጋናው ላይ ትንሽ እንደው እንዳስተያየት ጥሩ ነው። ግን ቅድም እንዳልኳችሁ የዛሬውን ቀን ሌላ ቀን አታገኙትም። ወጣቶቹ በተለይ መዝሙሩ ጥሩ ነው። ነው ዘማሪው ዲያቆን ነው ምዕመን ነው? ምንድን የምን መምህር እኮ የምን መምህር ነው? የሂሳብ ነው? የጂኦግራፊ ነው? የባዮሎጂ ነው? የድጓ ነው? የቅኔ ነው? ከዚህ መርጣችሁ አንዱ ንገሩ። የምን ነው? ይለፈኝ ና እስኪ ና እዚህ ትጫወት ና ወይ አንተ እዚህ ቁጭ ብለህ ቆይ የለም የማንህ አላልኩም። አንተ ጠየቅኩህ። ትምህርት ምንድን ነው? አሁን ዜማ ነው ቅኔ ነው? ዜማ አድርሰሃል? ጎበዝ። ዲቁና አለ። ኧረ በስመ አብ ተበላሸ ነገር። በትዳር አልያዝክም አይደል? ቀምታ ናለች። ዲያቆን መሆን ነበረበት እንዲህ አለው። ምክንያቱም ቃለ እግዚአብሔር ጉሮሮ ለልጆች እንደዚህ እኮ ነው። መዝሙር ማለት አንዳንዱ ዘፈን፣ አንዳንዱ ቁራንቶ፣ አንዳንዱ ልቅሶ። ይሄ ጥሩ ያሬዳዊ መዝሙር ነው። ልጆች ሊማሩት ሊያጠኑት ይገባል። ግን ከጊዜ ጋር ጊዜ ትንሽ ትወስዳላችሁ። እሱ ሳይሆን የዛሬው ዓላማችን ነው። ይችን ቤተክርስቲያናችን ቶሎ የመጨረስ፣ ሌላው ደግሞ ለካህናት የኑሮ ታውቁታላችሁ፣ የገቢ ማግኛ። መዝሙሩ ግድ የለም እኮ ሁልጊዜም እግዚአብሔር አለ። ከታቦቱ ከገባ በኋላ ብዘምሩ ሰው ነው የሚሄድ እንጂ እግዚአብሔር አይሄድም። እግዚአብሔር እዚሁ ነው ያለ። ብታዝኑ ብጡሉ ግን የምዕመናኑን ጊዜ ደግሞ መቆጠር። ይቺ እሑድ ለብዙ ነው የምናውላት፣ ለሐዘኑ፣ ለደስታውም፣ ለቤተሰብም እና በሰዓቱ ሕዝቡን መሸኘት ጥሩ ነው። ለሚቀጥለው ቀን ይመጣል። ጊዜውን አጠቃቀማይቶ አይ በዚህ ጊዜ ሄጄ በዚህ ጊዜ እመጣለሁ ይላል እና ይህን ታሳቢ አድርጉት። መሰልጠን ነው። አንተ አሁን ዲያቆን ስላልወርክ ነው ግትር ብለህ። ዲያቆን ብትሆን ኑሮ ያው ትቆነጠጥ ነበር። እንግዲህ ምዕመን ከሆነ ቁንጥጫው የሰበካ ጉባኤ ነው እንጂ እኔ አይደለም አይደል? አዎ መምከር ማለት ነው። እና መዝሙሩ ጥሩ ነው። ሁላችሁም ልጆች እንደዚህ ጉረሯችሁ። እንግዲህ አሁን እኔ ጋር ቀደም እንዳልኳችሁ እንደው ለምን መጣን? እኔ ስለምን መጣሁ? እናንተ ስለምን መጣችሁ? ሀሳብ እንለዋወጣለን። የዕለቱን ታሪክ በደንብ እንተርክና
የዕለቱ ታሪክ ምንድን ነው? መቼም ሰው ገበያ ሄዶ ሌሎች ሲገዙ ሲያይቆይቱ አይመጣም። እንደ አቅሙ የሆነ ነገር ይዞ ይሄዳል እና ከታሪኩ ይዘነው የምንሄድ ምንድን ነው? በጣም ለአሁኑ ጊዜ ተገቢ ነው ይሄ ታሪክ። አዎ ቤት ለመስራት አቅም ያነሰበት የተሰራውን ግራ የሚያጋበት ጊዜ ነው እና እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይችን ቤት ሰሯት ነው የሚሉ። አዎ አብ ሳረራ ቀዲሙ፣ ወልድ ሀነፃ ለዛቲ የሚለው አዝማች ነው አለ። ለዛቲ ቤት አብ ሳረራ ቀዲሙ፣ ለዛቲ ቤት ወልድ ሀነፃ፣ ለዛቲ ቤት ማን አይዟችሁ ወፈጸመ። አዎ የእኛን ቤት እኮ ነው። እናንተ ሩቅ እየሄዳችሁ ዝም ብሎ በሩቅ መቼም ሰው ይወዳል፣ እቅርብ ነው። አዎ የሥላሴን አንድነት ሦስትነት፣ የሥላሴን ፈጣሪነት የሚከበረው በዓልም የዛሬው ቤተ መቅደስ አብ ወልድ መንፈስ ቅዱስ የሰሩት ከዚያም አልፎ እኛን የፈጠሩ መሆናችንን ነው የምንማር። እኛ የሥላሴ ፍጥረቶች መሆናችን ነው እና ስለዚህ ታሪኩን እነግራችኋለሁ፣ ተከታተሉ። አሁንስ እኮ አሁን ጥሩ ነው። እዚያ ነው አትኮራኩራለ፣ አትጎርጉር። አሁን ገና ነው እና በዛሬው ቀን ይኸው በደንብ ያዙ። የመጀመሪያ ቤተ ክርስቲያን ነው፣ የመጀመሪያ ማለት ነው፣ የአዲስ ኪዳን ማለት ነው። በእመቤታችን ስም ልጇ መድኃኔዓለም ለእናቱ ቤት የሰራበት ቀን ነው። ጎበዝ እዚህ ላይ አስተውሉ። ልጇ መድኃኔዓለም ለእናቱ ለድንግል ማርያም ምን አረገላት? ምን አረገላት? አዎ እንግዲህ ይሄ ውስጡ መልእክቱ እናንተም ለእናቶቻችሁ ምን ማድረግ እንዳለባችሁ ትረዳላችሁ እላለሁ። ነገ እናንተም እናት አባት ትሆናላችሁ እና የመጀመሪያዋ ቤተ ክርስቲያን ነው። እንዲያውም በታሪኩ ዛቲ ዕለት ይላል። ይህች ቀን ቅድም ለዛቲ ቤት ነው ያለ፣ ይህችን ቤት እያልን ነው። አሁን ደግሞ ይህች ቀን ነው። ይህች ቀን የዛሬዋ 21 ቀን ዛቲ ዕለት በሉ ሲያብራችሁ ዛቲ ዕለት ዘሰመርኩ ባቲ ከመ ይትሐነጻ አብያተ ክርስቲያናት ውስተ ኩሉ አጽናፈ ዓለም በስማ ለእምየ ማርያም። አዎ እንግዲህ ፍቹ ዛቲ ዕለት ማለት ይቺ ቀን ነው፣ የዛሬዋ እሁድ። አዎ በአራቱ ማዕዘን በዓለም ዙሪያ ሁሉ በእናቴ በድንግል ማርያም ስም ቤተ ክርስቲያኖች እንዲሰሩ የወደድኩባት ቀን ናት ይላል። የትኛዋ ቀን ናት? የትኛዋ ቀን? የዛሬዋ ቀን የወደድኳት የመረጥኳት ቀን ብሏል እና ይችን ምርጥ ቀን ለተመረጡ ልጆቹ ነው የሰጠን። እንዳናበላሻት ማስተዋል ያስፈልጋል። ብልሽቱ አለመስማት ነው። አሁን ይበልጠው ደግሞ መውጣት ጀመረ። ይህ እንግዲህ ቀኗን አበላሸብን ማለት ነው። ዝም ብሎ መውጣት መግባት ምንም በረከት የለው። ምዕመናን ይህን ወቁ። አዎ ቅድም እንዳልኳችሁ ነው። ገበያ ሄዶ የማይገበይ ሰው እንደው ምን ስም እንስጠው እና ቀኑ እሑድ ነው። የእመቤታችን በዓል ነው። ከ33 አንዷ የቅድስት ማርያም የምትከበረው ያውም እግዚአብሔር ነው። ይችን ቀን ስራ አትስሩባት፣
በውዳሴ በቅዳሴ በወንጌል ትምህርት አክብሯት ብሎ የሰጠን ቀን ናት። ስለዚህ ችኮላው ምን ለመሆን ምን ልትሰሩ ይሄ ነው ዛሬ ሰላም ያሳጣን ኑሯችንን ያጎሳቆለብን። የእግዚአብሔርን ጊዜ ለእግዚአብሔር አልሰጣል እንጂ ዛሬ ቀን የእግዚአብሔር ቀን ነው ነው ቀኗ ሁልጊዜ እሑድ የእግዚአብሔር ቀን ትባላለች። በራእይ ሙቶ የተነሳባት እና ስለዚህ ትንሽ ታገሱ፣ ኑሯችሁ እንዲስተካከል፣ ልጆቻችሁ ቤት እንዲሰሩ። ያ ካልሆነ ምንም የገበየነው ነገር የለም። በተለይ ለልጆቻችሁ ዛሬ ቤት መስራት ይቅርና ቤት ለሚያፈርሱ ልጆቻችሁ ይህ ታሪክ ያስፈልጋል። ከታሪክ እየተለየን ነው። አሁን ከሰላም የተለየን ወደ ድህነት እየሄድን ወደ ሰላም ወደ ብጥብጥ የምንሄደው በታሪኩ ስላልኖርን ነው። ይኸው ታሪኩ እያለ በታሪኩ መኖር አቃተ። ይሄ ደግሞ መስማት ያስፈልጋል። ጆሮ የእግዚአብሔር ነው የሰጠን። እንግዲህ ለእግዚአብሔር የተነፈገ ጆሮ ለማን ሊውል እንደሆነ አናውቅም። ለቲክቶክ ጊዜ ችግር የለባችሁ ማለት አይደል? ምንም ችግር የለም። መረገም እኮ ነው እንዲህ። ለዚህ ነው እንጂ ጊዜያችሁን ጆሮአችሁን ለፈጠራችሁ ጆሮ ተነፉት ይወሽዋል እኮ የማይሰሙ እኮ አሉ። እንዴ የተሰጠውን ሀብት ተጠቀሙ። ምን አይናችሁን ተጠቀሙበት፣ ጆሮአችሁንም ተጠቀሙበት። ስለዚህ እኮ ነው ክፉ እንድንሰማ ያደረገው። ቀኑን ሙሉ ክፉ እንድንሰማ ያደረገው። እምቢያና ወዘነ እኮ ጆሮ ጥሩ አልሰማም ካለ እያው ክፉ ይስማ አለ እግዚአብሔር። እና አስተውሉ በእውነቱ። እና የዛሬው ቀን እንግዲህ ቤተ ክርስቲያን ከድንኳን ጀምራ ከሙሴ ከነ ሰሎሞን ወደ መቅደስ እያለ ወደ አዲስ ኪዳን የአዲስ ኪዳን ቤተ መቅደስ ናት። አሁን ዛሬ የምናወራ በድንኳንም እስራኤል ከግብፅ ከወጡ በኋላ አንተን የማነጋገርበት ለሕዝቡ ምሕረት ሰላም ማወርድበት ድንኳኗን እንደ ቤተ መቅደስ አድርጎ እግዚአብሔር ለሙሴ እንዲህ አድርገን ታቦቷን እዚህ አስቀምጠህ ሥርዓተ መሥዋዕቱን ሁሉ ነግሮት በብሉይ እስከነ ሰሎሞን ማለት ነው በድንኳኗ ተጠቅመዋል። ከዚያ ቀጥሎ ደግሞ ያው ዳዊት በብዙ እንባ በብዙ ልቅሶ በብዙ ስለት ቢመኝም አልሆነም። በመዝሙር 131 ላይ ተዘከር ወርጆ ለዳዊት ወለኩሉ የዋሃቱ ለከመ መሃለ ለእግዚአብሔር ወበጽሐ ለአምላከ ያዕቆብ ይላል። አዎ ዳዊትን አስበው ቅንነቱን የዋህነቱን ለአንተ ቤተ መቅደስ ለመስራት ቃል እንደገባ እንደማለ ይላል። ግን አልሆነም። የእሱ መሐላ የእሱ ቃል ኪዳን እንግዲህ አልተመቸም። ቤተ መቅደስ ለመስራት ሕይወቱ ፍላጎት እንጂ እግዚአብሔር ሕይወቱን አልፈቀደውም። ምክንያቱም ዳዊት ደግ እንዲሆን ተሳስቶ ነበር፣ ግፍ ፈጽሞ ነበር። ያልሆነ አበሳ በደል በድሎ እና በዚህ ተቀየመው እግዚአብሔር። ሱባኤም ለገባ አልሆነም። ቤተ መቅደሱን እስከማገኝ አልተኛም፣ አላንቀላፋም፣ ወደ ዙፋኔ አልወጣም፣ ለዓይኖችም ሽልፍታ ለጉንጮችም እረፍት አልሰጥም ብሎ ቃል ኪዳን ቢገባ አልሆነም። ምክንያቱም የሆነ ጉድለት አለ በዳዊት ውስጥ። ቅድም እንዳልኳችሁ አንዘረዝረው ኦሮዮ የሚባል የጦር አዛዥ አገር ድንበር ጠባቂ ነበር። እሱም በግፍ ስላስገደለ እግዚአብሔር በእጁ ደም ያለው ሰው እግዚአብሔርን ስራ አይሰራም። እግዚአብሔር ግፍ አይወድም። በዚህ ምክንያት ሱባኤም ገብቶ
በቃ መልሱ ሌላ ነው። አንተ አትሰራልኝም አኳ አንተ ለትነድቅ ቤተ በስሜ ቤተ መቅደስ በስሜ አንተ አትሰራም፣ ምክንያቱም ልጅ ይሰራል። ስለ ጸሎትህ ስለ ፍላጎትህ አንተ ሳይሆን ከአንተ ወገን ከአንተ ጉልበት የሚወጣው ልጅ ሰሎሞን ይሰራል ብሎ ያው አባትዮ በሰበሰበው ማቴሪያል ልዩ ቤተ መቅደስ ሰርቷል። ይህ እንግዲህ በመጽሐፈ ዜና መዋዕል በደንብ ብታነቡት እግዚአብሔር እያነጋገረው ሰሎሞንን ማለት ነው። ከዚያ እንግዲህ እስከ አዲስ ኪዳን ያለው ያ የብሉይ ኪዳን ቤተ መቅደስ የአይሁድ ነው። የአይሁድ ቤተ መቅደስ የአብርሃም ልጆች ማለት ነው። አሁን ደግሞ አዲሷ ቤተ መቅደስ የአዲስ ኪዳን ቤተ ክርስቲያን ሐዋርያት መንፈስ ቅዱስን ተቀብለው በዚህ በሐዋርያት ሥራ ምዕራፍ 2 ስታነቡ በምዕመናን ቤት ነው። በጣም የሚገርም ነው። የምዕመናን ቤት ቤተ መቅደስ ነበር። ቅዳሴ ይቀደስበት ነበር። ሥጋ ወደሙን ይቀበሉበት ነበር። ወኩሎሙ ለአምኑ ኅቡረ ይነብሩ፣ ያመኑት ሁሉ በአንድነት ይኖራሉ ይላል ሐዋርያት ሥራ ምዕራፍ 2። በምዕራፍ 2 መጀመሪያው ጀምሮ መንፈስ ቅዱስ የወረደ በዚሁ ነው። በጽርሐ ጽዮን በሐዋርያው በቅዱስ ማርቆስ በማርያም ቤት ማለት ነው። ማርያም ትባላለች የሐዋርያው የማርቆስ እናት ቤት እና በዚያ ነበር የሚሰበሰቡ እና ጠበበች። እንግዲህ የግለሰብ ቤት ለ120 ቀላል ነበር። ኋላ 3000 ምዕመናን በአንድ ረፋድ እንዲህ እንደ ዛሬው በአንድ ጧት 3000 ምዕመናን ተገኙ። በቅዱስ ጴጥሮስ ስብከት አመኑ፣ ተጠመቁ። 3120 ቤተሰብ ሆነ። አሁን ይህም እንደዚሁ እያለ በወረፋ እንዲያሉ በዚያው በጽርሐ ጽዮን በማርያም ቤት ነበረ አገልግሎቱ፣ መዘመሩ፣ መማሩ፣ ሁሉ ነገር። ኋላ ክርስትናው እየሰፋ እየበዛ ሕዝቡ ሲሄድ ጳውሎስና በርናባስ ይላል በዚህ በሐዋርያት ሥራ በቅዱስ ጳውሎስ በመጀመሪያ ጉዞው ምዕራፍ 13 የመጀመሪያ ጉዞ ቁጥር 2 ላይ መንፈስ ቅዱስ ጳውሎስን በርናባስን ምረጡልኝ ብሎ እነሱን ጸሎት አድርገው ባርከው ለአገልግሎት ሰደዷቸው። ማንና ማንን? ጳውሎስና በርናባስን። ከዚህ በኋላ በቃ እንደ ጉድ ሆነ ሕዝቡ አማኙ ማለት ነው። ከእናቱ ማኅፀን ጀምሮ ሽባ የሆነው ምንም ቁሞ መሄድ የማያውቀው መቆም ብርቅ የሆነበት እነ ጳውሎስ ሲሰብኩ ትኩር ብሎ አየ ይላል። ጳውሎስም ያን ሰውዬ አየው ይላል። የሚማረው ጳውሎስን ሲያይ ጳውሎስም ወደሚማረው ዓይኑን ሲያሳርፍ ቅዱስ ጳውሎስ እንደሚድን አየ ይላል። ስሜቱን አየው በተመስጦ ሲያዳምጥ ከመቦ ሃይማኖት ይላል። ሃይማኖት ያለው መሆኑን አወቀ። እንደዚህ ሲማር ማለት ነው። ከዚህ በኋላ ወዲያውኑ በእግርህ ቁመህ ሂድ አለው። ያን ሽባው በዓይኔ ነው የተገናኙ፣ በሌላ ነበረ። ልክ አሁን እኔ ሳስተምር ያው እኔ እንደ ጳውሎስ መሆን አልችልም። ማን እንደሚያይ ማን እንደሚሰማኝ አላውቅም። ግን ፕሮግራሙ እንደዚህ ነው። ሐዋርያ ሲያስተምር ማዳመጥ የመጣችሁበት ነው። ችግራችሁን እየነገራችሁት እኮ ነው። በዓይን ቴክስት እየተደራረጋችሁ እሰባችሁ ጋር ማለት ነው። ችግሬን አድርስ እያላችሁ በዚህ ጊዜ ቁም አለው። ተነስተ ቁምና ሂድ አለው። ድጋፍ ሳይል
ምን ግድግዳ ምንም ሳይደገም ቀጥ ብሎ ቆመ። ደስ ይበላል። እናንተንም ቀጥ አርጎ ያቁማችሁ። መልእክቱ ይሄን መልእክቱ ከእናቱ ማኅፀን ጀምሮ ነው። ዛሬም እኮ እግዚአብሔር የትናንቱ ነው። ዛሬ ቁሞ መሄድ ያቃተው ሕዝብ በኑሮ በተለያየ ነገር ማለት እኛ የት እናውቀዋለን? እና እዚህ ስንመጣ ያ ሁሉ ተወግዶ ሐኪም ቤት ሄደን ያልተፈታው ምንድነው ገንዘባችንን ጨርሰን ጠበል ሄደን ያልተፈታው እዚህ ይፈታል። እንማር የምለው ይሄን ነው። አሁን እግዚአብሔር ጆሮ ብቻ እኮ ነው የጠየቃችሁ፣ ሳንቲሙን አይደለም። ሳንቲሙን እኛ ነን እንጂ እግዚአብሔር የሚጠይቀው ጆሮህን፣ ሰውነትህን፣ ዓይንህን፣ እጅህን፣ እግርህን ነው። ከዚያ በኋላ እኮ ቀላል ነው። ጆሮአችን ከሰማ ስጡም አንባል፣ ሰምተናል፣ ራሳችንን እንሰጣለን። አሁን ችግሩ ምንም ሳንሰማ የግድ እዚያም ስንሄድ አምጡ ነው፣ እዚህም ስንመጣ አምጡ ነው። እንዴ የትም ቦታ አምጡ ነው እንኩ የሚል የለም። አሁን ህዝቡ ሰለች፣ ግራ ግብት አለ። አሁን እኮ እኛ ከምንሰጠው እሱ የሚሰጠን ይበልጥ ነበር። እሱ የሚሰጠን ብንሰማ ብዙ ነገር ይሰጠናል። ከእኛ ገንዘብ በላይ እኛ ከተመኘነው እኛ ካጣነው በላይ ሳንለምነው ይሰጠናል ነው እኮ የሚል ወደመለንሳሎ ይውፍቶተነ ሳንለምነው። እንዴ እንወለድ ብለን ተወልደናል? እንዴ ጎበዝ ተወልዳችኋል? እስኪ ንገሩ። እንደው ልወለድ ብሎ ማመልከቻ አቅርቦ የተወለዳለ እኮ እንደዚያ እኮ ነው። ወደዚህ ዓለም ያመጣን መኖሪያውን ጨምሮ እኮ ነው። የምንኖርበትን በጀት ይዘን የመጣን የእኛ ችግሩ አልሰማል። ሳንለምነው ይሰጠናል። አሁን ለምነነውም እንዳለ ምክንያቱም እንዴ አልገባንም አለ። እኛ ጆሮ መስጠት እንዲካል ለማን ይስጠው? በሰጠን ስጦታ ካልተጠቀም ሌላ ሊሰጠን አይችልም። እና አዳምጡ። ደግሞ እረፍትም እኮ ነው። አሁን እንደው በእውነት ነፍሳችሁ እረፍት አትልም? እረፍት እኮ ነው። እግዚአብሔር ቤት መምጣት ሸክም የከበዳችሁ ወደ እኔ ኑ እረፉ አለ። ሌላ ማረፊያ የታለ? ልናርፍ የምንችለው እዚህ ነው። በምን? በእግዚአብሔር ቃል መነበርክሙ ብየ ወነበረ ቃልየ ኀቤክሙ። በእኔ አምናችሁ እኔ በእናንተ አድርጌ ብኖር ቃሌም በእናንተ ዘንድ ቢኖር ሁሉ ዘፈቀድክሙ ይከውን ለክሙ። የፈለጋችሁት ሁሉ ይሆናል። አያችሁ፣ የፈለጋችሁት። መቼም ክፉ ነገር እንደማይሰጥ እናውቃለን። ስጥን ብንለው የምትለምኑትን አታውቁም ነው መልሱ። እና እድሉ እኮ ሰፊ ነው። የለመናችሁትን ሁሉ ምኑ ካለ ለእኔ ካመናችሁ ቃሉን ከሰማችሁ የምትፈልጉት ሁሉ አለ አለ። እና ምን ይከብዳል? ምመናል? እና ስለዚህ የዛሬው ቀን በጣም እግዚአብሔር እንደው እኛን የባረከበት ለእናቱ ቤት የሰራበት ይህን ስንማር እኳ ለእናቶቻችን እኳ የሚሰማን ነገር አለ። መቤታችን እኮ በረት ነው የወለደችው። ድሃ እኮ ናት። መውለጃ እንኳ አታ እበረት ያ በበረት የወለደችው ልጅ ዛሬ ቤት ሰራላት። ደስ አይልም? ደስ ይላል። በበረት የወለደችው ዛሬ ውድ እንጨት፣ ውሃ፣ ጭቃ ያልነካ ሳር ያልገባበት በቅርብ ድንጋይ ቤት ሰራላት። ደስ ይበላል። እንዲህ እኮ ነው ልጆች ወላጆቻችን ሳይበሉ አብልተው፣ ሳይጠጡ አጠጥተው፣
ሳይደርሱ አልብሰው ያሳደጓችሁ ውለታው አይሰማችሁም? እንደው አይሰማችሁም? ትምህርቱ እኮ ያለ እግዚአብሔርማ ምን ችግር አለ? ምን ቤት ይሰራለታል? ለእናቴ ነው ያለ። ሰምታችሁ የለ? ይህች ቀን የእናቴ ቀን ናት፣ ቤቷ የሚሰራባት አለ። ለእናቶች ቀን እንስጥስ፣ ለወለዱን እናቶቻችን ቤት እንስራላቸው። ዛሬ እኮ እያለቀሱ ነው። ጦም አድረው የሰሯት ቤት እንኳ እሷ እንኳ ቤቱና ጠላት ተነስቶባት ሶን ያለ ለእናቶቻችን እበረት ወልዳ ዛሬ በቅርብ ድንጋይ ቤት ሰራላት ነው እኮ። አይሰማችሁም? እስኪ እናቶቻችን አስቡ። ምናልባት የሀብታም ልጆች ትዝ ላይላችሁ ይችላል። የሀብታም ልጅ ምን ብሎ መሞላቀቅ እኮ። እስኪ የድሃ ልጆች አስተውሉ እንዴት እንዳሳደጓችሁ። ዛሬ እልም ላይ እንዳሉ ውለታው ትዝ ይበላችሁ እና ጳውሎስና በርናባስ ተከታተሉ፣ እንዲሁ አስተማሩ። ቅድም እንዳልኳችሁ ዕውሩ ሁሉ በራ፣ ደንቆሮ ሰማ፣ ሽባው መቆም ቻለ፣ ጎባጣው ቀና፣ ለምጻሙ ነጻ፣ ሙቱ ተነሳ፣ ድውይ ተፈወሰ። እንዴ ዓለም እንዲህ ሲያደርጉለት እኮ ደስ ይላል። እንዳለ ተገልብጦ ወደ ክርስትና መጣ። አሁን ምን ያርጉት? በምን ቦታ ይቀድሱ? በምን ያቁርቡ? አሁን ጳውሎስና በርናባስ ምን አሉ? አይ እኛ እንግዲህ ያለ እግዚአብሔር ፈቃድ ስራ እንደማይሰራ እናውቃለን። እስኪ ለአባቶቻችን ኢየሩሳሌም ላሉ ለእነ ጴጥሮስ ለሐዋርያት ይህን ሀሳብ እንንገራቸው አሉ። አሁን ነገሯቸው። ሕዝቡ በዛ ምን እናድርግ፣ ቤተ መቅደስ እንዴት እንስራ ሲሉ ሐዋርያት ወይም ደግሞ ቅዱስ ጴጥሮስ ምን ያለ ንሕነኒ ምንተኒ ግብረ እንገብር፣ እኛ ምንም ነገር አንሰራም ዘእንበለ በፈቃዱ ለእግዚእ ኢየሱስ፣ ከኢየሱስ ክርስቶስ ፈቃድ ሳናገኝ ያለ እኔ ምንም አሰሩ ብሏልና አንሞክረውም። እህሳ በሚያመኑትን አንድ ሱባኤ የያዙ ይጹሙ ይጸልዩ፣ ለአንድ ሳምንት ያመኑት ሁሉ ሱባኤ የያዙ። ከዚያ በኋላ የሚመጣውን መልስ አይተን እንሰራለን። አስተውሉ። ዛሬ አሁን እኛ ቤተ ክርስቲያን ስንሰራ የጨረቃ ቤት ነው። መጀመሪያ አለመታደሉ እግዚአብሔር ሳይፈቅድ በጉልበት የተሰራ ቤተ መቅደስ ያው በጉልበት ያልቃል። ደም መፋሰስ አያችሁ። ቤተ ክርስቲያኒቱ እንደዚህ አይደለም። እግዚአብሔርን አስፈቅዳ ቦታው ራእይ አሳይቶ እዚህ ቦታ በእኛ ልጅነት እውነት እኔ በልጅነቴ እንዲያ ነው። ቤተ ክርስቲያን ሲሰራ አንዳንድ ታላላቅ ሰዎች ነበሩ። እዚህ ቦታ እግዚአብሔር ቤት ሲሰራ ይላል በሆነ ምልክት። ከዚያ በኋላ ያተደጋግሞ ጸሎት ሱባኤ ተደርጎ ህዝቡ ነው የሚሰራው። እንደዚህ አንቱ እንዲበሉ አይባልም። በጎበዝ አለቃ እየተደራጀ ህዝቡ ነው። እናቶቻችን በእንስራ ውሃ እየቀዱ፣ አባቶች ደንጊያ በትከሻቸው እየተሸከሙ እንደዚህ አድርጎ ነው የሚሰራው። አሁን ይሄ ለትውልዱ እንጃ ምን ማለቱ ነው እና ህዝቡ እንደዚህ ነበር። የእግዚአብሔር ሲሰራ ድግስ ይደግሳል፣ ውሃ እናቶች ይሸከማሉ፣ ድንጋይ በጠቅላላ በህዝብ ነው ቤተ መቅደስ የሚሰራው ነበር። አሁን ክፉም አልነበረ። ያው ህይወታችን ለእግዚአብሔር ሳይሆን ብዙ እየጣልን የኔ ቢጤ ይመስል እግዚአብሔር ሰላም የለም። እልል በሉላቸው ለነገሬ ይባላል። ምን እልልታ ያሰኛል? ሰው ቤቱን ቢሰራ ሃይማኖቱን ነው። ለሃይማኖቱ ምን እልልታው እዚያ ይጠብቀን። ከዚህ በኋላ ሱባኤ ያዙ ነው ቁም ነገሩ። ሱባኤ ያዙ። ልክ በሳምንቱ መድኃኔ ዓለም ተገለጠላቸው።
አዎ በሱባኤው መጨረሻ መድኃኔዓለም መጣ። አያችሁ እኛ ብዙ ጊዜ አብይ ጾምን አሳለፍ፣ አንድ ቀን ብቅ አላለ። አንድ ቀን ፍልሰታን በጥሬ እንላለን፣ አንድም ቀን አልመጣም። ቢመጣማ እንዲህ እንሆን ነበር። ቤተ መቅደስ የሚቃጠልበት ጊዜ እንደርስ ነበር። ካህን የሚታረድበት ጊዜ እንደርስ ነበር። እግዚአብሔር ቢመጣ እና አልገባንም ነው፣ አልገባንም። እንዴ እኛን ካልገባን ታዲያ ምን ብሎ ላልገባው ነገር ስጦታውን ይሰጣል? አሁን ጠቅላላ ሐዋርያትን በደመና ጭኖ አመጣቸው። አያችሁ፣ አዳምጡ። በደመና ጭኖ አመጣቸው። ቂሳርያ በምትባል ቦታ ልዩ ስሟ ያው ፊልጵስዩስ ናት። ቤተ ክርስቲያኒቱ የተሰራችባት አመጣና ራሱ መሐንዲስ ሆነ። በበረት የተወለደው ሕፃን መሐንዲስ ሆነ። ደስ ይበላችሁ። አዎ የእናቱን ቤት ስንት ካሪ ላይ ማረፍ እንዳለበት ቀየሰው። መሰረቱን ጣለ። 3 ድንጋዮች ብቻ ነው የሚያስፈልጉ አለ። 3 ብቻ። የሚገርም እኮ ነው። አዎ ከዚህ በኋላ በሉ ቀጥሉ አለ። ቀይሷል፣ አውለክቷል። በቃ ጀመሩ ስራ። 3ቱ ድንጋዮች ምን አርማታው እንደው ጠቅላላ እንዲህ እየተሳቡ ማለት ነው። ድንጋዮቹ ለሁሉ ነገር ሆኑ። ጣራን፣ ግድግዳን፣ መስኮትን፣ ቴራዞ እኛ ሆኑ። አለቀ። ደስ አይልም? የወኛው እንዴት ነው? 3 ድንጋይ ቅድም ለዛቲ ቤት እያል አብሳረራ ቀድም ለዛቲ ቤት ወልዳ ነጻ ስንየው ይህን እኮ ነው። አንድነቱ ሦስትነቱ ገለጠባት። ለዛቲ ቤት ወፈጸማ መንፈስ ቅዱስ በ3ቱ ድንጋዮች እና ምዕመናን ታሪኩን ማጥናት ይገባል። እቤት ስትሄዱ ለልጆቻችሁ መዝሙሩን እኮ ሲዘምሩታል፣ ግን እሆድ ውስጥ የሌለ ሆነ። ዝም ብሎ ከንፈር ላይ ብቻ እንጂ እሆድ ውስጥ የለም። እየተጣሉ እንዴ! ይህን አሁን ታምር የሚሰማ ሰው ዛሬ ቤት ለመስራት ሲሚንቶ ብረቱ ምን እነግራችኋለሁ? እግዚአብሔር ሲፈቅድ እኮ ይሰራላችኋል። ቤቱ ይሰራዋል። አይዟችሁ፣ አትጠራጠሩ። ከዚህ በኋላ አለቀ። ቅዳሴ ቤቱ ነው። ትናንት ነው የተሰራ። ዛሬ ቅዳሴ ቤቱ ማለት ቀደሰ ማለት ቃሉ ብዙ ነው። ለየበሉ እስቲ ቀደሰ ስላችሁ ለየበሉ። ቀደሰ ቀደሰ አከበረ በሉ ነው። ቀደሰ አጸና በሉ። ይኸው የቃሉን ትርጉም ነው። ቅዳሴ ቤቱ ማለት ቤቱ ከህንፃው ሁሉ ከሰው ሁሉ መኖሪያ የተለየበት ማለት ነው። አሁን ይሄ አልተለየም፣ ገና ነው። ማንም እንደፈለገ እዚያ ይቆማል፣ ምን ይጨፍርበታል። ነገም ደግሞ ባለሙያው ቢያምንም ባያምንም በማያው ወጥቶ አንድ ነገር ይሰራል። ከዚያ ተለየ። ከዚህ በኋላ ያው የተለዩት ልጆቹ ካህናቱ በዚያው በራሳቸው ምዕመናኑም እስከሚገባቸው ቦታ እንዲያመልኩበት፣ አዎ እንዲቀደሱበት፣ ሥጋው ደግሞ እንዲቀበሉበት፣ እንዲያለቅሱ ለሀገራቸው፣ ለቤተ ክርስቲያናቸው፣ ለራሳቸው ሕይወት ተለይተው እግዚአብሔርን የሚያገለግሉበት የሚገለገሉበት ማለት ነው። ቅዳሴ ቤቱ ማለት ሪባን የተቆረጠበት ቀን ማለት ነው። ነገ አባት አይገኝም። እውነት የሚነግራችሁ አይገኝም። እምቢ ትላለ። አዳምጡ። አዎ ይሄ ነው አሁን የተቸገርነው። ከአሁን ሁሉ ተው ማለት ሲገባው በሉ መዝሙሩ ምን አለ ይሰማል እኮ እንዴ! ምጣኔውን ነው መጠኑ
እንደገና ማማየት እንደመቆም እኮ ነው። አመልጥሞ ቃኝቶ ዘሞ ጸንጥሎ እንዴ እንዳደ የምመናኑ ጊዜ ባከናል እንዴ እንዲህ መዘመሩ ምናል ግን ከመታዘዝ ጋር እግዚአብሔር ከሚወደው ጋር ማለት ነው። እንቁረባ ታዲያ ወገቤ አይደለም። እሱ እኮ እንደኛ ይሁን ሁሉ አላለም፣ ለኃጢአተኞች ነው ማለት ነው። መድኃኒት የሚሰጠው ለበሽተኛ ነው ለጤነኛ እኮ በሽተኞች ናችሁ መድኃኒቱ ሰዷል። እና እኛ የምናመካኘው እግዚኦ ገና ነኝ ይላል። ምን ነው ገና? በእግር እየተሽከረከርክ ኃጢአት እየሰራ ገና ነህ እንዴ? ምኑ ነው ገና? ቆይ ዓለም እንደሆነ አይጠገም የለም ደግሞ አትኑሩ አልተባልም። ሥጋውን ደሙን በልታችሁ የዘላለም ሕይወት አላችሁ ነው ያለ። አንድ ወንድ በአንድ ሴት፣ አንድ ሴት በአንድ ወንድ። እንደ በአስቆርብ ውስጥ እንደው ስርዓት አያስፈልግም እንዴ? በአስቆርብ ውስጥ እና ይህንን ሰው እምቢ አለ። አያችሁ፣ እምቢ አለ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት እሱ ከኔ ጋር እኔ እሱ ጋር እንዴ? እግዚአብሔር ጋር መኖር ክፉ ነው ንገሩ። ታዲያ ካይደለ ቆርበሻ እኮ መልሱ እኮ ይሄ ነው። እግዚአብሔር ጋር መኖር እንዴ እግዚአብሔር ጋር እየኖርናል ማለት ነው። እግዚአብሔር ጋር መኖር እኮ ነው። እና የኃጢአታችን በምን ይፋቅ? ብንጸልይ እኮ እምቢ አለ፣ አልወጣ አለ እኮ፣ ዝግ ሆነ መንገዱ። እያለቀሱ እየጾሙ ሥጋውን ደሙን እየተቀበሉ ይቅር በለን ሲባል በቃ ይቅር ይለናል። በምን ይቅር ይበለን? እኛ እኮ እንደ ሕፃናት ነው። ሕፃናው እጁን ወደ እሳት ነው የሚስል አያውቅም። ግን ወላጆቹ ተው ይህ እሳት ነው እያሉ ልጁን እግዚአብሔር እኮ እንደዚህ ነው፣ ከእሳቱ ውጡ እጃችሁን መልሱ እያለ ነው። እና በተለይ ዘማሪያን ሁላችሁም ሥጋው ደሙን ተቀበሉ። እሺ እሺ። እስቲ እጃውጡና ለሕዝቡ ምሳሌ እንድትሆኑ ዘማሪያን እጃውጡ እስቲ። በመጠኑ እናንተ ይሰማል። ትንሽ አንዳንድ ቃቅና ተስፋን እንግዲህ ተስፋዬ ጋር እንመካከላለን። ያው እንግዲህ ምን ይሁን እናንተ ምሳሌ ሁኑ፣ ትምህርቱን ተማሩ። አዎ አይዟችሁ እንዴ እግዚአብሔር ጋር መኖር በእውነት ከእግዚአብሔር ተለይተን ኖርን ብለን እንደው እንሰቃየን እንዴ? እግዚአብሔርን ማጣት እኮ ሌላውን ብናጣ ቀላል ነው። እግዚአብሔርን መደህየት አይድረስባችሁ። ዝም ብሎ እኮ አይደለም የሰላም ያጣ ነው። እግዚአብሔርን ስናጣ አጣ ነው ሁሉም ነገር ማለት ነው። እግዚአብሔር ሲኖር እኮ ሁሉ አለ፣ ሁሉ አለ። ረሃቡ ይቻላል፣ ችግሩ ይቻላል። ምክንያቱም እግዚአብሔር አለ፣ ብርታቱ አለ። ሰይፍ ቢመጣ ምንም አይመስለን፣ እሳት ቢነድ ምን አይመስለን፣ እግዚአብሔር ጋር ስለሆን ማለት ነው። እና ስለዚህ በተቻለ መጠን በዓሉን ስናከብር እንደዚህ ነው። የበዓሉ ይዛችሁ ትሉ ታሪኩ አይዟችሁ፣ ተስፋ ነው። ማን ለሥጋው ደግሞ የሚበቃለ በጽድቅ ደረጃ? እኔም እኮ አልበቃ የሚቀድሰው ከስንት አልበቃ። እናንተ መሀል አገር የምንኖረው ሞኞች። አዎ የሚበቃ እኮ የለም ማንም በቅቶ ደግሞ ለበቃ አይደለም እኮ ነገርኳችሁ። መድኃኒት ለበሽተኛ ነው። ይህን የነገረው እሱ ነው። በማቴዎስ 9:9 ላይ መጻሕፍት ይጸውዑ ጻድቃንን ልጠራ አልመጣሁም ናል። አዎ ጻድቃን ሳይሆኑ ክፉ ሰዎች ነበሩ። ጸሐፍት ፈሪሳውያን ወደ ኃጢአተኞች ወደ ማቴዎስ ወደ ቀራጩ ቤት ሲገባ እግዚኦ እንዴት እዚህ ቤት ይገባል አሉ። ልክ እንዳሁን እንደኛ አይ ተው ወደ እናንተ አልመጣሁም ዝም በሏል። ማቴዎስን ልጠራ ነው የመጣው አላቸው። ማቴዎስን ጠራው። ቤቱ ገባ፣ ይዞት ሄደ። ከጉምርኩ ቦታ ከኃጢአቱ ቦታ እና ተከተለኝ አለው።
እነዚህኛው ጻድቃን ሳይሆኑ ጻድቃን እናንተን አይደለም ሳትጸድቁ የጸደቃችሁትን ልጠራ አልመጣሁም ዝም በሉ አላቸው። እና ዘመዶች ይህን እየሰማን ወደ ሥጋዋ ደግሞ አለመቅረብ ጉዳት ነው። ሀገራችንም ትጎዳለን። ሥጋውን እየበላን ደሙን እየጠጣን ማረን እንጂ ታዲያ ሥጋዬን የበላ ብለህ የለ ያ ወንበዴውን እንዲህ ዓይነት አርጉ። አሁን እሱን ታሪኩን ታውቃላችሁ። ወንበዴው በመንግሥት አስበኝ ሲል ጧፍ አላበራ፣ ጸሎት ሱባኤ የለው። በዚህ ሰከንድ በመንግሥት አስበኝ ወዲያውኑ ዛሬውኑ ገነት ትገባለህ የጋራ አያችሁ። እውነተኛው ጸሎት ዛሬው አሁን አለ። ታዲያ እኛ ይህን ያህል ዓመት እየጸለይ እንደ 60-70 ዓመት እየጸለይ እንደ አንድ ቀን የማይገባን ከሆነ ይሄ በእውነቱ ሞኝነት ነው። እና ስለዚህ አሁን ታሪኩንም ነግሬያችኋለሁ። የዛሬው ቀን እንግዲህ ባጭሩ የእመቤታችን የመጀመሪያዋ በስሟ ልጇ ቤተ መቅደሷን የሰራበት እንዴት አድርጎ በሶስት ድንጋይ ብያችኋለሁ። ሶስቱ ድንጋይ ታዘዙለት። ድንጋዮች ታዘዙ። አይገርማችሁ? እኔ ይሄን ያህል እየጨቀጨቅኩ አሰሙኝ። ድንጋዮች ታዘዙ። ድንጋዩ መስኮትም ሁኑ ይሻሉ፣ ጣራም ሁኑ ይሻሉ። ድንጋይ እየታዘዘበት ቀን እና እኛ እንደ አለቃው ካልታዘዝ ምን አይነት ድንጋይ ልንሆን? ጳጳሱ እየጮኸ አላርም አይደል? ጳጳስ ይህን ያህል እየተጮኸማ አዳምጡ ዘመኑ ታዘዙ። ድንጋዩ እኮ ነው። የድንጋይ ጠባይ አይደለም። ድንጋይ በመዶሻ እንጂ ወለል እያለ እየተሳበ ኮለን ይሆናል። ኮለን ሆነ። እስኪ እናንተም እንዲያው ታዘዙ ወደሚሏችሁ ሁሉ ውስጥ ጣራ ሆነ፣ መስኮተን ቴራዞ ሆነ፣ በቃ ሁሉ ነገር አለቀ። ምክንያቱም አብ ነው እኮ የሰራ፣ ወልድ ነው፣ መንፈስ ቅዱስ ነው። ነገሮች ሁሉ በመንፈስ ቅዱስ ነው የሚያልቁ። አብ መሰረት፣ ወልድ ማዕከሉ ነው፣ መንፈስ ቅዱስ መደምደሚያ ሆነ ነው። ይህ ሃይማኖታችን ጭምር እና ስለዚህ እግዚአብሔር በዓሉን ይባርክልን። እመቤታችን ወላዲተ አምላክ ሁላችንንም ትባርከን። እንዲያው ቤታችን ድንጋዩ እንዲታዘዝ ያድርግልን። እኛ ያልታዘዝ ያሉትን ሰዎች ይዳስልን፣ ሰላም ያሳጡንን። በእውነት ተው ብሎ ይዳሳቸው፣ ያለስልሳቸው፣ መንገዱን ሁሉ አማን ያድርገው።